ሰላም የተወደዳችሁ ቻናል ቤተሰቦች፣ ዛሬ ደግሞ እንደምታዩትኝ በባለፈው የነገርኳችሁ ነው ፍል እያፈላሁ ነበር ምናምን ብያችኋለሁኝ እና እሱን አሳያችኋለሁ ማለት ያለውን ነገር ገና እየሄድኩ ነው የምገኘው። እንደምታዩት ሽንኩርት ምናምን አለ። ያው ይሄ ሽንኩርት ገና ለሰኔ አሁን ሰኔ የገባ ነው እና ለመስከረም ወይም ነሐሴ እንደዛ አካባቢ የሚደርስ ይመስለኛል ሳስበው እንጂ ሌላ እንትን የሚመስለኝ። እንደምታዩትኝ ሁላ ፍል ነው ማለት ነው። ግን ያው ከኔ ገና አልደረስኩም። እንደምታዩትኝ እንግዲህ ያው ፍሩ እንትን ነው፣ በጣም ብዙ ነው። እንግዲህ ፍሩ እንደምታዩት ያው እንደዚህ ብሏል። በሐምሌ ምናምን ነው የሚተከለው ማለት ነው። በሐምሌ በነሐሴ እንደምታዩት እንግዲህ ይሄን ፍል ነው ማለት ነው። እንግዲህ ቤተሰቦች እንዳያችሁት ይሄንን ይመስላል የኔ ፍል። እንግዲህ ይሄንን ይመስላል ማለት ነው። እንደምታዩትኝ ሁሉም እንደይዋ ማለት ነው። በጣም ነው የሚያምረው። እስኪ ዩቲ በእናት እና የግብርና ህይወት ያው ያው ወጣታን በየሁለት ቀኑ ይጠጣን። ከዛ በኋላ ካደገ በኋላ ደግሞ ተወሰነ በ4 ቀን በ5 ቀን እንደዛ በሳምንት እያለ ይቀጥላል ማለት ነው። ይህንን ይመስላል እንግዲህ ፍሉ። ይህንን ይመስላል ማለት ነው። እንትኑ ያው የኔ ፍል ማለት ነው። ያው ፍሉ ሁሉም ያው እንደዚህ ያማራበት ነው የሚገኝ ማለት ነው እንደምታዩትኝ። እና አሁን ይሄ ፍል እንደምታዩት በቅሎ አሪፍ ሁኔታ ላይ ነው ያለው ማለት ነው። ያው የሚተከለው ሐምሌ ከገባ በኋላ በቃ ከዛ በኋላ ያው ነሐሴንም ሐምሌንም ይተከላል ማለት ነው። እና እንደዚህ እዚህ ደረጃ ላይ ደርሰናል ማለት ነው። አሁን ውሃ ጠጥቷን ጭቃ ነው እና ይህንን ይመስላል። ያው ግብርና እንዲህ እያደረገን ነው ያለው ማለት ነው። እንግዲህ ውድ ቤተሰቦቼ እንደምታዩት ይሄኛው ደግሞ ያው የመንግስት ፍል የሚባለው ነው ማለት ነው። እንደምታዩት ባዶ ቀርቷን ይቺ ሙሉ ማለት ነው። ለመሞከር ነበረች ሙሉ እና የታችኛቱን ደግሞ ወደዛ ዳር ያለችውን እና ያረግነው ማለት ነው። እና በጣም ነው የሚገርመው ልዩነቱን እንግዲህ እናንተ ፍረዱ። የዚህኛው ከገበሬ ያልተጣራ ተብሎ እንግዲህ ገበሬ ያመረተው ነው። ይሄኛው ደግሞ መንግስት አጣራ ነው ብሎ እንግዲህ አጣርተን በደንብ የተረጋገጠ እንትን ነው የተባለው ነው፣ ዘር ነው የተባለው ነው። ይሄ ፍል ማለት ነው የሽንኩርት ፍል ነው። ፍል ስላችሁ የምን ምናምን እንዳትሉኝ ብዬ ነው። የሽንኩርት ነው እና ለንጣ ነው በቃ አለቀ። ምንም እንትን የለውም፣ ዝም ብሎ የበቀለ ነገር የለውም። እንደምታዩትኝ እኩል ነው እንግዲህ ያፈላነው አንድ ቀን ነው። ይሄኛው ጋር ይሄኛውን እዩትኝ፣ ይሄን ወዲህ ያለውን እዩትኝ። ይሄንና ይሄን እስኪ አስተያዩልኝ። ይሄንና ይሄን አስተያዩልኝ አለ። እንግዲህ ምን ያህል ልዩነት እንዳለው ማለት ነው። እና ኪሳራም አለ በነገራችን ላይ በግብርና ኪሳራው በጣም የበዛ ነው። ያው ለተለወጠ የሚለወጠን በጣም ብዙ ነገር ነው ያለው ማለት ነው። እንደምታዩት ለንጣ ነው። ይሄኛውና ይሄኛውን ታስተያዩልኛላችሁ ማለት ነው። እዩት ማርያም፣ ከዚህኛውና ከዚህኛው አሁን እስኪ እዩት ማንኛው ነው የተጣራው? እንግዲህ አሁን እንደናንተ ነው። እና ቤተሰቦች ያው ይህንን ይመስላል ማለት ነው የዛሬው ቪዲዮ። እንደምታዩት ይሄን ለንጣ ነው። ለንጣ ይታያችኋል። ይሄ አግድሞ
ለንታ በሉት በቃ አለቀ። ምንም እንትን የለውም ማለት ነው። ይሄኛውም ይታያችኋል ብዬ ተስፋ አደርጋለሁ። ይሄኛው ግን አባቴ ይለያል። ይሄኛው በጣም ምርጥ ነው። በጣም ከሚባለው በላይ ማለት ምርጥ ነኝ። ይሄኛው ግን እንግዲህ ታያችኋል ብዬ ተስፋ አደርጋለሁ። ይሄ ምንም የለውም። ያው ከስረናል ማለት ነው። አንድ መደብ ያው የላይኛይቱን ያው ከስረናል ማለት ነው። ሌላው ግን አሪፍ ነው እና ኪሳራ እና እንትን ያው ያለ ነው። ምንም ማድረግ አይቻልም ማለት ነው። ኪሳራ እና እንትን ያው ያለ ነው ማድረግ እና የዛሬው ቪዲዮ ይሄንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ብለናል።